ትሬዲንግ ቪው ላይ የኢትዮጵያን ኢኮኖሚ ዳታ ማግኘት እንደምትችሉ ታውቃላችሁ። እነዚህ ዳታዎች ሪል ታይም እና ትክክለኛ ሲሆኑ ፐብሊሽ የሚደረጉት ደግሞ በወርልድ ባንክ እና በብሔራዊ ባንክ ነው። እነዚህ ዳታዎች ማለት አብዛኛዎቻችሁ ትሬድ እንደምታደርጉት እንደ ሲፒአይ ዳታ፣ እንደ ኢንተረስት ሬት ዳታ አይነት ማለት ነው። እንደምታዩት ሁሉም አለ። እነዚህ እኔ በጣም ትኩረቴን የወሰደ የኢትዮጵያ ባላንስ ኦፍ ትሬድ ነው። እንደምታዩት ኔጌቲቭ 3.31 ቢሊዮን ዶላርስ። ይሄ ማለት ለኢምፖርት የምናወጣው የዶላር ወጪ ሲቀነስ በኤክስፖርት የምናስገባው የዶላር ብዛት ማለት ነው። አስቡት፣ ሀገራችን በኤክስፖርት ከምታገኘው የዶላር መጠን በላይ ለኢምፖርት የምታወጣው የዶላር ወጪ 3.13 ቢሊዮን ዶላር ይበልጣል ማለት ነው። ምን እንደገረመኝ ታውቃላችሁ? ይሄን ራሱን ቁጥር ከቅርብ ጊዜ በፊት ብታዩ ከ2019 እስከ 2023 ባለው ዳታ የኢትዮጵያ ባላንስ ኦፍ ትሬድ ኔጌቲቭ 12 ቢሊዮን ዶላር ነበር። ቴክኒካሊ እንግዲህ በቁጥር ብናሰላ የኢትዮጵያ የዶላር ገቢ በ4 እጥፍ ጨምሯል፣ ወይም ደግሞ የኢትዮጵያ የኢምፖርት ወጪ በ4 እጥፍ ቀንሷል ማለት ነው። አንድ በደንብ ማወቅ ያለባችሁ ነገር ግን እንደዚህ ፋንዳሜንታል ዳታዎችን አንብባችሁ ትሬድ ማድረግ ጎበዝ ከሆናችሁ ኢትዮጵያ ወደ ስቶክ ማርኬት እየገባች ነው። ከኢኮኖሚስቶች ይልቅ ለኢንቨስትመንት ባንኮች በጣም ወሳኝ ትሆናላችሁ ትሬድ እንድታደርጉላቸው። ዋናው ነገር ከእናንተ የሚጠበቀው እይታችሁን ሰፋ አድርጋችሁ ፕሮፌሽናል ለመሆን መሞከርን ነው። ሀገራችንም እዚህ ደረጃ ላይ ስናይ በጣም ደስ ይለናል። ፎሎ ማድረግ እንዳረሱ። ሁሌ እንደዚህ አይነት ወሬዎችን እናወራለን።